በአሁኑ ወቅት የሀገራት ደህንነት የሚረጋገጠው ባሳለፉት የሰው ኃይል ቁጥር ወይም በታንኮች ብዛት ብቻ አይደለም። ይልቁንም መረጃን ቀድሞ የማግኘት ስፔክትረሙን የመቆጣጠርና ጠላት እንዳይጠቀምበት የማድረግ የቴክኖሎጂ የበላይነትም ጭምር ነው። ሬዲዮ ግንኙነት፣ ራዳር፣ ሳተላይት፣ የቦታና አቅጣጫ ጠቋሚ ስርዓት ናቪጌሽን እና የተቀናጁ የእዝና ቁጥጥር ስርዓቶቻችን በሙሉ የሚሰሩት ሕያው ሆነው በዚህ የኤሌክትሮማግኔቲክ ስፔክትረም ውስጥ ነው። ስለዚህም ይህን ምህዳር የተቆጣጠረ ወገን መረጃን ቀድሞ የማግኘት ውሳኔን በፍጥነት የመወሰንና የድል ልዕልናን የመያዝ ስትራቴጂካዊ ብልጫ ይኖረዋል። ኤሌክትሮኒክ ወርፌር በቴክኒካዊ ትርጓሜው የኤሌክትሮማግኔቲክ ስፔክትረምን ለብሔራዊ ጥቅማችን የማዋል ስልት ቢሆንም በስትራቴጂካዊ እይታ ግን የማይታየው ግንባር የድል ቁልፍ ነው ተብሎ ይወሰዳል። የኤሌክትሮኒክ ዋርፌር አቅም በአንድ ጀንበር የሚገነባ ሳይሆን የምርምር ተቋማት፣ የመከላከያ ኢንዱስትሪዎች፣ የፖሊሲ አውጪዎች ተካታይ ቅንጅትን የሚጠይቅ የረጅም ጊዜ ራዕይና ጥረትም የሚፈልግ መሆኑ ነው። ለኢትዮጵያ የኤሌክትሮማግኔቲክ ስፔክትረምን መጠቀም የደህንነት ጉዳይ ብቻ ሳይሆን የህልውና ጉዳይ ሆኗል። የዲጂታል ስርዓታችን መስፋት፣ የኤሌክትሮኒክ መሰረተ ልማቶቻችንና የሳተላይት ጥገኝነት መጨመር ለአደጋም ለእድልም ያጋልጡናል። የሀገራችን ሰፊ የቆዳ ስፋት እና ተለዋዋጭ የሆነው ቀጠናዊ ጂኦፖለቲካዊ ሁኔታ ካለን ተጨባጭ የመከላከል አቅም ጋር መመጣጠን ይኖርበታል። በመድረኩ ላይ የኤሌክትሮኒክስ ዋርፌር ታሪካዊ ዳራ፣ አሁናዊ የሀገራት ተሞክሮ እንዲሁም የኢትዮጵያ ወቅታዊና መጻኢ ሁኔታዎችን የዳሰሰ ጥናታዊ ጽሑፍ ቀርቦ ውይይት